ያስከተላል። ሌላኛው ጥያቄ እድር ሰው ከሞተ ወይም ከተጎዳ ተብሎ ሰዎች በማህበር ተደራጅተው የሚሰበስቡት ገንዘብ ከሸሪዓ አንፃር እንዴት ይታያል ቢያብራሩልን የሚል ጥያቄ ነው። ዲን አልእስላም ሙሉ የሆነ ዲን ነው። ከሁሉም ነገር አንፃር ዲን የሌላቸው አኽላቅ የሌላቸው ሰዎች ያመጡትን አዳዲስ ነገር አንቀበልም፣ አንፈልግም። የታመመን ሰው መጠየቅ፣ የተቸገረን ሰው መርዳት፣ የሞተን ሰው መቅበር እስላማዊ ግዴታ ነው። ሙስሊም ወገኑ ላይ ሐቆች አሉት። ከሐቆቹ አንዱ ሲታመም ሄዶ መጠየቅ ነው፣ ሲሞት መቅበር ነው። እድር የሚባለው ነገር ከዚህ ጋር ይጋጫል። እድር ውስጥ ያለን ሰው እንጂ አንቀብርም፣ እድር ውስጥ ያለን ሰው እንጂ አንረዳም ማለትን ያስከተላል። የሞተን ሰው መቅበር ፈርደል ኪፋያ ነው። አካባቢው ላይ መንደሩ ላይ ያሉ ሰዎች ሄዶ የመቅበር ግዴታ አለባቸው። አልቀብርም ቢሉ ሁሉም ወንጀለኛ ይሆናል። በአቅራቢያ ያሉት ላይ ፈርደል ዐይን ይሆናል። ሲታመምም ሄዶ መጠየቅ፣ ከተቸገረ መርዳት እንደዚሁ ሙስሊም ወገኖቹ ላይ ያለው ሐቅ ነው። ይሄን እስላማዊ አኽላቅ በሚጋፋና በሚያስቀር መልኩ ሰዎች በድር የተደራጁ አንዳንዶች ሳይወዱ በግድ ሌሎች አላህን ረስተው ተወኩላቸውን ዜሮ አድርገው ሸሪዓ የሰጣቸውን ሐቅ ትተው እነሱም ጭምር ሰዎችን በዚህ መልኩ ለመኗኗር እስልምና ያስቀመጠውን ዋጅብና ግዴታ ትተው አላህ ተባረከ ወተዓላ ወይም ረሱል ባልፈቀዱት ደጋግ ቀደምቶች ዘንድ በማይታወቅ ነገር እንዲተሳሰሩ የእስልምናን ትስስር እንዲበጥሱ ሰበብ ይሆናል። አቅም ያለው አላህ በሰጠው ሀብቱ በአቅሙ ቤተሰቦቹ ዘመዶቹ ይሸኙታል። አቅም የሌለው ለሱ ቅርብ የሆኑ ሰዎች የሚያስፈልገውን ነገር ያደርጋሉ። ሰው ሲሞት ይሄን ያክል ግርግርና ጋጋታም አያስፈልግም። በእድር ስም ብዙ የሚፈጸሙ ስህተቶች አሉ። ወንድና ሴት መቀላቀል፣ የሙስሊምና ካፍር ጀናዛ ላይ ተገናኝቶ ተቀላቅሎ በዲኑ ተከልክሎ ሳለ ካፍር ሲሞት እስከ ቀብር ገብቶ ሄዶ ማስከበር፣ አልፎ ሁሉ ቤተ ክርስቲያን መሄድ፣ አንዳንዴም ሪባና መሰል ነገሮች ውስጥ መግባት ብዙ መዘዞችና መፍሰዳዎች አሉ። ሙስሊም መጨነቅ ያለበት ስሞት እንዴት እቀበራለሁ ሳይሆን ስሞት ምን ይዤ ነው ከጌታ የምገናኘው ሊሆን የሚገባው። ቀብሩን ረስቶ ለድሩ የሚጨነቅ ብዙ ነው። ኢማን መልካም ስራ ይዞ የሞተ ከሞተ በኋላ ስለሚኖረው የበድኑ የሬሳው ነገር ሊያሳስበው ሊያስጨንቀው አይገባም። የሱ ግዴታ አይደለም። በህይወት ያሉ ሰዎች ግዴታ ነው። ማጠቡ፣ መገነዙ፣ መቅበሩ፣ መሸኘቱ የሱ ግዴታ። እዚህ ዱንያ ላይ ያለ ሲሞት ሩሑ ወደ አላህ ወደ አኼራ ስትሄድ ምን ይዛ ነው የምትሄደው? በምን መልኩ ነው አላህ ፊት የምቆመው? ቀብር ውስጥ የመጀመሪያውን ሌሊት በምን መልኩ ነው ማሳልፈው? ይህ ነው አቅል የሆነ ሰው ሐሳብና ጭንቀት የሚሆን። እዚህ ይሄን አዲስ የመጣ ከካፍር የተወረሰን እስላም ላይ መሰረት የሌለውን ትስስር በመተው በቁርአን በሐዲስ መተሳሰር፣ በአላህ መመካት፣ እስላማዊ አንድነትን እስላማዊ ሐቆችን መጠበቅ ያስፈልጋል። ትክክለኛ ሙስሊም ከሆነን እስላምን ሙሉ በሙሉ እንዳቅማችን ከተገበረን እንደዚህ አይነት ነገር አያስፈልገን። እውነተኛና ትክክለኛው እስላማዊ አንድነት፣ ትስስር፣ ትብብር በቀረና በደከመ ጊዜ ነው እንዲህ አይነት ነገር ውስጥ የገባ ነው። ነስአሉላህ አን የሩደና ኢላ ዲኒና ረደን ጀሚላ። ሌላኛው ጥያቄ በአጋጣሚ በህልም ወይም ከምስቱ ግንኙነት ያደረገ ሰው ጠዋት ለሱብሒ ሶላት ብርድን በመፍራት ተየሙም ማድረግ ይችላል? ውሃ አለ ወይስ ፀሐይ እስክትወጣ ጠብቆ ታጥቦ መስገድ አለበት? በደንብ ያብራሩልኝ የሚል ጥያቄ ነው። ብርድን ስለፈሩ ብቻ ተየሙም አይደረግም። በመታጠብ ምክንያት እንደሚታመሙ እርግጠኛ ከሆኑ የጤና ባለሙያ ነግሮ አሊያ ደግሞ በተደጋጋሚ ታጥበው አይተው ውስጥ ላይ ያለ በሽታ የሚቀሰቀስ ጤንነት የሚዛባ ከሆነ ተየሙም ይደረጋል እንጂ ፀሐይ እስኪወጣ ድረስ የሶላቱ ወቅት እስኪወጣ ድረስ አይጠበቅም። በጊዜው አሙቆ መታጠብ የሚቻልበት ሁኔታ ካለ ማሞቁ ግዴታ ይሆናል። ማሞቅ ካልተቻለ ቶሎ ታጥቦ ተሸፋፍኖ ብርዱን መከላከል ካልተቻለ በቀዝቃዛ ውሃ ከታጠቡ ጤንነት ላይ ችግር የሚመጣ ከሆነ ተየሙም ማድረግ ይቻላል። ፀሐይ እስኪወጣ ድረስ አይጠበቅም የሶላቱ ወቅት ስለሚያልፍ። ከዛሬ ፕሮግራማችን የመጨረሻው ጥያቄ ጁሙዓ ቀን ቤት ውስጥ ልክ እንደ መስጂድ 2 ረክዓ ነው የሚሰገደው የሚል ጥያቄ ነው። ጁሙዓ ቤት ውስጥ አይሰገድም፣ መስሪያ ቤት ውስጥም አይሰገድም። ጁሙዓ የግድ ትልቅ ጁሙዓ የሚሰገድበት በዛ ያሉ ሰዎች ያሉበት መስጂድ ውስጥ ሊሆን ይገባል። ከጁሙዓ ሶላት በፊት ኹጥባ ሊኖርም ይገባል። ወንድም ይሁን ሴት በተለያዩ ምክንያቶች ቤት የሰገደ